ቢሆንም ቃሉን ጽፎ ከኢትዮጵያ ስነ ምግባር፣ ባህል፣ ሃይማኖት ያፈነገጠ ነው ብላችሁ የጻፋችሁት ዶክመንት ነው፣ ይቀመጣል። የዛሬ ሳምንት ትፈቷቸዋላችሁ። የታወቀ ልጁ ደግሞ ካናዳዊ ነው። የካናዳ መንግስት ዜጋ የታሰረ ይላል። ዜጋ የታሰረ ብሎ ይጠይቃቸዋል። ትግሬ ነው፣ በዚህ ላይ በዘሬ የታሰርኩት ይላል። በአጠቃላይ ትግሬዎች ናቸው አሁን የተፈቱት። አውሮፕላን የጠለፉትን ትግሬዎች ፈታችሁ፣ እነሱ ያውን ጀምረውታል። ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ቆንጆ ወንዶች እኔ ነኝ፣ ማንም እኔን የሚመስል የለም ይላል ይሄ ካናዳዊ ማለት። ሲጀመር ወንድ ልጅ ቆንጆ አይባል፣ ቆንጆዬ ናት የምትባለው ሚስቴ ናት፣ ሴቷ ልጄ ናት። አንተም እንደዛው ቆንጆዬ እናት አለች ነው የወንድ ቆንጆ እኔ አልሰው የወንድ ቆንጆ የወንድ ቆንጆ በጣም እመጣበታለሁ። አሁን ሁሉም መያዛቸውን ሲያውቅ እንደምትመለከቱት ይሄ ደግሞ ይቅርታ ጠይቃለሁ ብሏል። ይቅርታ የሚጠይቀው ለምንድን ነው? ላይቭ ላይ ልጅቷ ምላሷን ታወጣለች፣ አንገቷ ላይ ክር አድርጋለች፣ አንገቷ ላይ ማህተብ አድርጋለች። መቼም ኦርቶዶክስ ልትባል ነው። ከዛ ምላስሽን አውጪ ይሏታል ጊፍተሮች። ከዛ ምላሷን ታወጣለች። ይሄም ደግሞ 40 ክንድ ምላስ አለው። ያንን ምላሱን የሚያስፈራ ምላሱን ያወጣል። ከዛ በዛ ምላሳቸው ይጎርሰዋል፣ ትጎርሰዋለች ያ ምላስ። ከዛ በደንብ አልታየም ይሏቸዋል። እሺ ድገሙት ይሏቸዋል፣ ይደግማሉ። እንዲህ አይነት ነውር ኢትዮጵያ ላይ ተቀምጠው ነበር ያደረጉት። አሁን ሁሉም መያዝ ሲጀምሩ ወጥቶ አትውቻለሁ ይቅር በለኝ ብሎ ነገር የለም። እሁድ ዕለት እንደዛ ያበድኩት ለዚህ ነው። እሁድ ዕለት ያበድኩት፣ በቴሌቪዥን ያበድኩት ለዚህ ነው። ሀገሬን ወዳታለሁ። እኔ የተመቸ ስፍራ ነው ያለሁት። አንተ ገዳይ፣ አንተ ዘረኛ፣ አንተ ጨካኝ፣ አንተ ቡድንተኛ ስለሰማኸኝና ይሄንን የትውልድ መርገምት የሆነ ጣጠኛ እንትን ስሰርክ